ግዳይ ስሞትን እስኪ ይግለጹልኝ። መጀመሪያ ደረጃ ለዚህ ቃለ ምልልስ ስለጋበዛችሁኝ በጣም አመሰግናለሁ። ስሜ ዶክተር ኮሎኔል ጥላሁን ኃይለማርያም ይባላል። የቀድሞ የኢትዮጵያ ፕሬዝዳንት ወንድም ኖት? ታናሽ ወንድም ነው። እስኪ ስለ አስተዳደጎ እስቲ ባጭሩ ይግለጹልን። አሁን ስለ አስተዳደጌ አባቴ እንደነገሩኝ የተወለድኩት በ1950 ዓመተ ምህረት እንደ ኢትዮጵያን አቆጣጠር የተወለድኩበት ደግሞ ቦታ ጅማ እና ከዛም አባቴ ያው አርሚ ውስጥ ወይም ደግሞ ወታደራዊ ክፍል ውስጥ ስለነበሩ እና ጅማም የሄዱት ያው እዛ ተመድበው ስለነበረ እንደ ድንገት እዛ ተወለድኩ እና ከዛም በኋላ በ3 አመቴ ከዛ ወጣው እና በተንም ያረፍነው እዚሁ አዲስ አበባ ተለውጠው ስለመጡ አዲስ አበባ ጨርቆስ የሚባል ሰፈር ውስጥ እዛ አንድ ቤት ተከራይተው እዛ እንደነበሩና እኔም እዛን ጊዜ ልጅ እንደነበርኩም ያው ከእናቴም ጋር ትንሽ ያለ መግባባት ሁኔታም ስለነበረ ማለመግባባቱም ደግሞ ያው እሷ ቤተሰቦቿ ለገዳዲ በሚባለው አካባቢ አባትየው ያው መሬት ገበርቴ ስለነበሩ እና እሳቸው ስለሞቱ መሬቱን መካፈል አለብኝ ወደ ዘመዶቼ መሄድ አለብኝ ስላለች እና ልጄንም ይዤ መሄድ አለብኝ ብላ ጡቷንም አሳይታኝ እና ሌላም ከረሜላው ምናምን ጣፋጩን ሁሉ አሳይታኝ አልፈልም ያ በአባቴ ስር ተወሽቄ ቀርቼ ያው እናቴም ጥላኝ ሄዳ አባቴን ነው ለእናትም ለአባቴም ወደ ያሳደጉኝ። አባቶ የት አካባቢ ነበሩ ትውልዳቸው? እንግዲህ አባቴ እንደነገሩኝ ከሆነ ከፉሪ ነው። ፉሪ እዚሁ ኦሮሞ ኤሪያ ነው እና ኦሮሞ ናቸው። ኦሮሞ ምክንያቱም ኦሮምኛ በደንብ ይናገራል። ሌሎች ቋንቋዎች ትግርኛም ባልሳሳት ትግርኛም ሲናገር የሰማሁ መሰለኝ። ጣሊያንኛ ይችላል። ጣሊያንም ይችላል። እናቶትም ኦሮሞ ናቸው ማለት ነው? እናቴማ ለገዳዲ አካባቢ በሙሉ ዙሪያ እዛ ነች።